ይሄን ዜና አምናችሁ ብቻ እንዳይሆን የምሬን ነው የምላችሁ። አምናችሁ ብቻ እንዳይሆን። ይሄ እኮ የማድሪድ ስራ እኮ ማድሪድ ፖለቲካውን መጀመሪያ ስፔን ውስጥ አስወራ ሃይ ሚሎ ሲያጣ ደግሞ አሁን እንግሊዝ ውስጥ መጥቶ በስካይ ስፖርት ማስነገር ጀምሯል። ቪኒሺየስ የትም አይሄድም እያለ። በነገራችን ላይ እኮ ማድሪድ ማለት ነው ቪኒሺየስን ወዶ ሳይሆን በግዱ ነው ሊሸጠው የሚችለው። የምሬን ነው የምላችሁ። ወዶ ሳይሆን በግዱ ነው። ያው እንደምታውቁት ኮንትራቱ በጣም ከአንድ ዓመት ያነሰ ጊዜ ነው እና የቀረው አሁን ኮንትራቱን ሲያራዝሙለት ከቀጠለ እስከ ቀጣይ ዓመት ቀጣይ ሲዝን ላይ እኮ አርሴ ዝም ብሎ ሄዶ ቪኒን በቃ በ40 ሚሊዮን የፍርሚያ ምናምን ብሎ እኮ በነፃ ማስፈረም የሚችልበት ምናምን እድል ያገኛል። አርሰናል ብቻ ሳይሆን ሌላ ክለቦችም ያገኛል። ማድሪድ ያው ይጣላል ማለት ነው፣ ባዶ እጁ ነው የሚቀረው። ያን እንዳይሆን ዘንድሮ የግድ ወይ ቪኒሺየስን ኮንትራቱን ማራዘም አለበት ኦር ደግሞ መሸጥ አለበት። በቃ ይሄ ሁለት አማራጭ ነው ያለው። ያ ደግሞ አሁን በቅርቡ ሲሆን ደግሞ ምን ይሆናል እና ይሄ ስካይ ስፖርት ዜና አርሴዎች ኢግኖር አድርጋችሁ ለፉ። ዝም ብሎ ጀስት አንድ ዝም ብሎ ሰው እንዳወራው ምናምን አድርጋችሁ ለፉት። ምንም እንትን እንዳትሉ። ለማንኛውም አሁንም ከትክክለኛ ሶርስ እንጠብቃለን፣ ምን እንደሚባል እንሰማለን። አርሴ እያስጨነቀው ነው ማድሪድን፣ ዋጋ ሊያዋድድ ነው። አሁን 160 ክፈሉ ሊሉን እኮ ነው። ከአንድ ዓመት በታች የቀረውን ኮንትራት 160 ከፍላችሁ ሰዱት ምናምን ብለው ሊያላግጡ ነውና አርሴዎች እኛ አንሰማም። እስከ 120 ምናምን ባለበት ልናገኘው እንችላለን። እና ቪኒ እንደዛ እንዳይሆን ማድሪዶች ሰክተው ነው አሁን የትም መሄድ ማንለቀው ምናምን እያሉ የሚያስወሩትና አርሴዎች ምንም እንዳታስቡ። ይቺን ፌክ ኒውስ ነች። ዝም ብላችሁ ለዋት። አርሴዎች ይመቻችሁ። እንጠብቃለን ምን እንደሚሆን። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ማድረስ ያለባችሁ ሰዎች ያደረሳችሁ። እንዲሁም እንደዚህ አይነት ሸርቶች አሁን የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁላችሁ። አርስዬ በጣም አዝናለሁ፣ የምር በጣም አዝናለሁ። የምር አሁን የወጣው መረጃ ያሳዝናል፣ በእውነቱ ያሳዝናል። ባይዘዌ ኤዲተሮች ማለት ነው ቪኒኮር በሚለው እንጠብቃለን፣ ቪኒኮር እንጠብቃለን። ቪኒ በማድሪድ ቤት እንደሚቆይ ስካይ ስፖርት ተናግሯል። ብራዘሬ አርሰናል ግባ ሲባል ሁይዝ አርሰናል ማን ነው አርሰናል አለ። ድሮስ ምን ይላል እንዴ? ስለዚህ እዛው ነው የሚቆየው እና ቀጣይ ግን ባይዘው ቀጣይ በፍሪ ታመጫዋለሽ። ቀጣይ ፍሪ ስለሚሆን በፍሪ ታመጫዋለሽ። እተማመንብሻለሁ አርስዬ፣ እተማመንብሻለሁ። ካንቺ ጋር ነኝ። ካም ኦን ዩ ጋናርስ። የቪኒ ጉዳይ ግን ከኛ በላይ እንቅልፍ ያሳጣቸው የተቃራኒ ክለብ ደጋፊዎች ናቸው። ከኛ ጋር ስሙ መያዙ ብቻ ያንገበገባቸው የሚገኙ እነሱ እንደሆነ ታውቃላችሁ። ታዲያ ዛሬ በወጣ መረጃ መሰረት ቪኒ ከማድሪድ ጋር ለመስማማት እንዳሰበ ነው እንግዲህ አንዳንድ ሚዲያዎች እየጠቀሱ የሚገኙት። በእርግጠኛ ተአማኝ ነን ብለን ቀጥተኛ መረጃ ከምንወስድባቸው ሶርሶች ይሄ ነገር አልወጣም። ቢሆንም ግን ቪኒ ቢመጣም ባይመጣም እኛ ፕሪሚየር ሊጉ ላይ ማለት ነው ቀኝ ከመግዛት የሚያስቆመን የለም። እመኑ። አሁን አውሮፓውን ቀኝ ለመግዛት ስላሰብን ነው ሃይ ስታንዳርድ ያላቸውን ተጫዋቾች አፈላልገን እያደንን የምንገኘው። ይሄንን ተረዱ ጀምአው። አሁን ለሚንጫጩት ለአንዳንድ ክለብ ደጋፊዎች እንግዲህ መልስ መስጠት አይጠበቅብንም። ታውቃላችሁ አይደለ? የቪኒ ጉዳይ ገና አላለቀም ጀምአው። ገና ከስምምነት ለመድረስ እየሄዱ ነው የሚል መረጃ እየወጣ ያለው። ከመጣ በነገራችን ላይ ይሄ ልጅ ትልቁ ተጠቃሚ ነው እሱ ነው። አዲስ ታሪክ የሚሰራበት ቡድን ላይ ነው የሚመጣውና ሐውልቱን ሊያስተክልለት የሚችል ክለብ ላይ ነው እየጠራ ነው የምንገኘው። ገብቷላ? ካልመጣም እንግዲህ በማድሪድ ቤት ያርግለት። እዛ ዋንጫ የጠገበ ቡድን ላይ እንግዲህ ታሪክ ሰራለሁ ማለት ከባድ ነው። አዲስ ታሪክ ተጽፋለና ወደዚህ ክለብ ብለናል። ከመጣ ይምጣ፣ ካልመጣስ ይማቸው። ተናጋሪው እብድ ቢሆን አድማጩ አቅለኛ ይሁን ብለን ነበር። የሚሰማን አጣን። እንግዲህ አሁን ትንሽ ያስቀረሽ ያው ፊትን ወደ እምባፔ ልታዞር ነው። አብዝሮ እንዳይጥል ወያላ። እኔ እኮ ድሮም እኮ ተናግሬያለሁ። አንድ ዋንጫ በላው ብለህ እሷን ጭማዛ ሲዘህ ልታመጣ ቪኒን ትፈልጋለህ? ይጂ ትፈልጋለህ? ውስዋሳም ድሃ ቀለኛ። ሰበር ዜና ቪኒ ጁኒየር በማድሪድ እንደሚቆይና እዛው ኮንትራቱን እንደሚያራዝም ስካይ ስፖርት አሁን ይዞት በወጣው ዘገባ አስታውቋል ማለት ነው። አሁንም ቢሆን ቪኒ ጁኒየር ሪያል ማድሪድ ውሉን የማያራዝም ከሆነ አርሰናሎች እንዲፈጠን እየጠበቅነው መሆናችንን ሁላችሁም ማወቅ አለባችሁ። አንዳንድ ሰዎች እየመጣችሁ እየተደሰታችሁ እያየሁኝ ነው። እኛ ያልነው ቪኒ ጁኒየር በማድሪድ የማያራዝም ከሆነ ኮንትራቱን እናስፈርመዋለን፣ አትጠራጠሩ፣ የብር ችግር የለብንም ነው ያልነው። ስለዚህ አሁንም ቪኒ ጁኒየር የማያራዝም ከሆነ ኮንትራቱን እኛ አርሰናሎች አለን ለማለት ነው። ይመቻችሁ። ጉድህን ስማ አርስዬ፣ ስንት ነገር ያደረገልህን ተጫዋች ስታር ቦይ ስትሉት የነበረውን ሳካን
ገና ለገና ቪኒ ይመጣልና ብለ የተናገርኩላ ትዝብት ነው በእውነት ትዝብት። ቪኒሲየስ ጁኒየር በዘንድሮ አመት ኮንትራቱን ባያራዝም እንኳን ቀጣይ አመት እንኳን ቢለቅ በነፃ ዝውውር ቢለቅ ሪያል ማድሪድ ወስኗል። በዚህ የዝውውር መስኮት ቪኒሲየስ ጁኒየርን አንድ ለቆም ብሏል። ፓፓ ስንት ነገር ያደረገልህን ሳካን ስታር ቦይ ምናምን ስንት እኔ አላውቅም። ትዝብት ነው ብቻ ትዝብት ነው። ቪኒሲየስ ጁኒየር አይወጣም። ማድሪድ ወስኗል። ፓፓ ግን ትዝብት ነው በእውነት ትዝብት ነው አንዳንድ ሰዎች Vinicius Junior will be remaining at Real Madrid. They're set to stay with the Spanish club because Real Madrid have got no intention of selling him, and they are confident now that they will agree a new contract with Vinicius Junior. ባጭሩ ስካይ ስፖርት ምን እያለ ነው? ቪኒሲየስ ጁኒየርን ሪያል ማድሪድ አለቀውም፣ አዲሱን ኮንትራት እናስፈርማለን ምናምን የሚባል መረጃ እየወጣ ነው። ታማኝ ከሆነ ሶርስ ባይሆንም ከሁሉም ታማኝ የምትለው ስካይ ስፖርት ነው። ግን እነዚህ የሌሎች መረጃዎችን እያመጡ ማቀበል ነው የሚወዱት። መድፈኛው እኔ መጀመሪያ ስለ ቪኒ ካወራው የዛሬ 2 ወር ካወራው በኋላ ዴቪድ ኦርንስቲን እኔ ያልኩህን የደገመል ገባርለ ለማስፈረም ፈቃደኛ ነን ኮንትራቱን አያድስ እንጂማ እነዚህ ደግሞ ኮንትራቱን ሪያል ማድሪድ ያድሳል እያሉ ነው። ቪኒ ጃማይካ ነው ያለው። አትሸበር ገባርለ ይሁን አይሙቀ አይብረጅ ገባርለ በተለይ ሲበርድ ሲሞቀ ቅር አይለኝ ምንም ቻምፕና እንደፈለክ ይሙቀ ገባ በሳክስ ራሱ ይሙቀ ከፈለክ ግን አይብረድ ነው ማለት መጀመሪያ እኔ ያልኩ ቪኒ ኮንትራቱን ማያድስ ከሆነ ታያለህ ነው ያልኩት። እነዚህ ደግሞ ያድሳል እያሉ ነው። ቪኒ ጃማይካ ነው ያለው። ከየት እንዳመጡት አላውቅም መረጃውን። ከዴቪድ ኦርንስቲን አርሰናል እያየ ነው ምናምን ብሏላ። ዴቪድ ኦርንስቲን 3 ነው ፖስት ካደረገ ማለት እንደ ፋብሪሲዮ ሮማኖ አይንጫጫ። ቆይ ስለነዚህ ሰዎች ራሱ አወራለሁ። ዴቪድ ኦርንስቲን አንዴ ፖስት አድርጓል። የሚቀጥለው መረጃ መጠበቅ ያለብህ ቪኒ ኮንትራቱን አደሰ ወይ ቪኒ ኮንትራቱን አላድስም አለ ካለ ስቶሪው ይቀጥላል። የጠላት ወረዳ ሲንጫጫ ምናምን እንዳትደነግጥ የፈለገ ቢያጣጥልህ መብካትን ነው የሚያሳየው። እኔ መጀመሪያ ሳወራኩ ጥቂት ሰዎች ነበር የተንጫጩት። ዴቪድ ኦርንስቲን ሲያወራ ግን ሁሉም ተንጫጩ። ገባል? ምክንያቱም መንቦቅቦቅ ነው። አብሮ ከነሱ ጋር መንቦቅቦቅ የሚፈልግ አርሰናል ደጋፊ ካለ ምንም ላደርግለት አልችልም ነው። ገባል? ከሞቀ በፌክም ይሁን ይሞቀ ችግር የለውም። ግን እንዳይበርድ ቻምፕ ነህ። ያ ስለ ደጋፊ ደስ ብሎሽ ነበር። እኔ ልታበሽቂ ደስ ብሎ መረጃዎች እንደሚወጡ እንዳሉት መረጃ ከሆነ ቪኒሲየስ ጁኒየር ማድሪድ እንደሚቆይ ነው ያሳዩ ያሉት ማለት ነው። እኔ ልታበሽቂ ወይኔ ደስ ብሎ ነበር። ግልጽ ነበር። አንተ ቪኒሲየስ ምን ያንተጫጭ እግዚአብሔር ከማድሪድ ኬርን ጠቅላላ የሚጨርሰው እዛ ነው። በቃ እንዳለ እንትኑ እንዴ አንተ ይሶዬ እኮ አይመጣውም እኮ ለይሶዬ የምትከፍለው ገንዘብስ አንተ ለይሶዬ ኧረ አይመጣውም ነው ወይ ግን የምር ወሬው ስለተናፈሰ ራስ ደስ ብሏቸዋል። ኧረ ደስ ይላል የምር ግን 7 ቁጥር ልትሰጡት ነበር። ውይ ምን ቻማችሁ። ለማንኛውም ማውራት የሚጠበቅብኝ አይመስለኝም። እንደዚህ ነው አልፈልግም እዛው በእናታችሁ ምናምን ብሎ ያዘው ማለት ነው። ዛሬ ቀኑ ሙሉ ቪኒሲየስ እንደማይፈልግ ማድሪድ ቤት እንደሚቆይ ማድሪዶችም ኮንፊደንስ እንደሆኑ ነው መረጃው ሁሉ ሲወጣ ያለው ማለት ነው። አሁን ምን ታረጋላችሁ መሰላችሁ? የአርሰናል ደጋፊዎች ወያሎች ምን ታረጋላችሁ? ዴቪድ ኦርንስቲን ከአርሰናልና ቪኒሲየስን የዜና ያወጣበትን ስክሪንሻት ታረጉና ስማችሁ ከቪኒሲየስ ጋር የተያያዘበትን ቀጥታ ፕሪንት ቤት ሄዳላችሁ። ፕሪንት ታረጉትና በግላስ በመስታወት ታረጉና ኤሚሬትስ ሄዳችሁ ደቅ። ምክንያቱም ይህ ለእናንተ በጣም ትልቅ እንደ ዋንጫ መቁጠር አለባችሁ። ገብቷል አይደለ? ቪኒሲየስ አርሰናል ስሙ መያያዙ ብቻ ትልቅ ነገር ነው። ብራቮ። ምላሳችሁ በመድኃኒዓለም ግን ከሰው ነው ምላሳችሁ የተፈጠረው። ይለይብኛል ግን የወያለው ምላስ የሆነ ነገር ባገኛችሁ ቁጥር እዛ ድረስ ነው የምንለጥጡት። ምላሳችሁ በጣም ያስቸግረናል። ለሁላችንም ነው የሚያስቸግረን። አይመጣም ቪኒሲየስ ሊመጣም አይችልም። ትልቅ ሳክስ ነው። እኔ በጣም ኮንፊደንስ ነበርኩኝ እንደማይመጣ። ቪኒሲየስ የንቀት አስተያየት አይቶ ነው በቃ እዛው በእናታችሁ ክብራችሁን ጠብቃችሁ ምናምን ብሎ ፎቶ ላይ እንደሚታየው አይነት ሙድን ይመስለኛል ወይ የተሰማው ነው። ቪኒሲየስ ከአርሰናል ጋር ስሙ ይያያል። እባካችሁ ደጋፊዎች በጣም እናከብራችኋለን፣ ግን የሌለ ክብር አምጥታችሁ ባሰጡ። ገብታችኋል አይደለ? እግዚአብሔርን ነው የምላችሁ። አሩን ነው ብቻ ከእናንተ ጋር ክርክር ውስጥ መግባት አልፈልግም። ይመቻችሁ። እዛው በማርቲኔሊ አመቱን ትገቡታላችሁ። ቻው።